በተለይ ወጣቶቹን አደራላችኋለሁ ደጋግሜ ከዚህ በፊት ነግራችኋለሁ والله ነው የምላችሁ አላህን ፍሩ ወቅቱ በጣም ከባድ አይደለምና ተንዘላዝለህ ተጠንቅቀህ ራሱ ኢማንህን መጠበቅ የሚከብድበት ዘመን ላይ ያለነው ንቁ ነው የምላችሁ አይኖቻችሁን ጠብቁ በተለይ አይኖቻችሁን ጠብቁ አይን ከተበላሸ ይላሉ ዑለማ ሁሉም ነገር አይንህን ተከትሎ የሚበላሽ ይሆናል የአንድ ቀን የሐራም እይታ የከፋ ነገር ሊያስከትል እንደሚችል አስታውሱ በተጨማሪ ወደ ሐራም ነገር መመልከትን የለመዳችሁ እንደሆነ ይህ ነገር ሱስ ይሆናል የማይላቀቃችሁ ሱስ ይሆናል መጨረሻው የማይመሰገን ነው አላህ Subhanahu Wa Ta'ala በመፍራት የሚገኘው ደስታ ወደር የለው ለዚህ አይደለም እንዴ አንዳንድ ዑለማ እኛ ያለንበትን ደስታ ነገስታትና የነገስታት ልጆች ቢያውቁ ኖሮ ያንን ነገር ከኛ ላይ ለመውሰድ በሰይፎቻቸው በተጋደሉ ነበር ብለው ያሉት ለዚህ አይደለም እንደ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ እዝች ዱንያ ውስጥ ጀነት አለች እዝች የዱንያ ጀነት ውስጥ ያልገባ ሰው የአኺራን ጀነት ያገኝን ብለው ያሉት በኢማንህ ልክ ታገኘዋለህ አላህ Subhanahu Wa Ta'ala በመፍራትህ ልክ ታገኘዋለህ ይህንን ደስታ በአመጽ የሚገኝ ደስታ ትርጉም አልባ ነው ጊዜያዊ ነው ጸጸት የሚከተለው ነው ውርደትን የሚያስከትል ነው አላህ Subhanahu Wa Ta'ala ፍሩ አላህ ተባረከ ወተዓላ ዘንድ የተከበራችሁ ትሆናላችሁ ወንድሞቻችሁ እህቶቻችሁ ዘንድ የተከበራችሁ የታመናችሁ ትሆናላችሁ ዛሂር ብቻ አይደለም ውስጣችሁን ቀይሩት የሚታይ ነገር ላይ ብቻ ታተኩሩ የቀልብ ነገር ላይ እጅግ በጣም አተኩሩ በዚህ ጊዜ የኢማንን ጣዕም ታገኛላችሁ ኢንሻአላሁ ተዓላ ውስጥ ያማረ አለባበስ የተጌጠ ሆኖ ንግግር ያማረ ሆኖ ጥሪ ያማረ ሆኖ ውስጥ የተበላሸ እንደሆነሳ ከኢማን ጣዕም የምታገኘው ምንም ነገር አይኖርም ወይ በጣም ጥቂት ነው የመጀመሪያው እርምጃ ኢስላሁ ቀልብ መሆን አለበት ቀልብን ማስተካከል በርካቶቻችን ከዚህ ዘለን ማህበረሰብን ወደ ማስተካከል እንሄዳለን ይሄ ደረጃውን ያልጠበቀ ሂደት ነው መጀመሪያ አላህን ፍሩላችኋለሁ ደጋግሜ ይህንን ስራችሁን ሁሌም ቢሆን ራሴን እዛ ውስጥ እያስገባሁኝ ነው ይሄ ነው የኢማን ጣዕም ብሎ ማለት አላህ Subhanahu Wa Ta'ala መፍራት አላህን ሳትፈራ እንዴት ነው የኢማን ጣዕም የሚገኘው የሶላት ጣዕም እንዴት ይገኛል አላህ Subhanahu Wa Ta'ala ሳትፈራ የቀብር ነገር ሳያሳስብህ ነገ አላህ Subhanahu Wa Ta'ala ፊት እርቃንህን መቆም ሳያሳስብህ እንዴት ነው የኢማን ጣዕም የሚገኘው والله الناس በጣም ሊያሳስበን የሚገባ ነገር ነው ምንድነው ሐላችን ለመሆኑ ዛሬ መልካም የሚባለውን ሰው ተመልከት አንተም መልካም ተብለህ የምትታሰብ ከሆነ ራስህን ተመልከተው እስኪ ሰዎች በአንተ ላይ የሚያስቡትን አስበዋል ግን አንተ ማን ነህ እስኪ እኔ ማን ነኝ ለመሆኑ ሰው በመልካም ያስበኛል ግን እኔ ማን ነኝ والله በጣም የሚያሳስብ ነገር ላይ እጅግ በጣም የሚያሳስብ ዘመን ላይ ያለነው የሚያሳስበው ሙስሊም ሆነ መሞትና አለመሞት ነው والله የሚያሳስበው በኢማን ላይ መሞትና አለመሞት ነው ምክንያቱም ኢስላም ኢማን በስራችን ልንነጠቀው እንችላለን እስኪ ማን ነኝ ብለህ አስብ
በጣም የከበደ ዘመን ላይ ነው ያለነው። አሁን ደግሞ አሉ ከምንም በላይ የቀልብ ነገር ሊያሳስበን ይገባል። እዚህ ውስጥ ለመሆኑ አላህን መፍራት አለ ወይ? ኢተቂላህ ሐይቱማ ኩንት። ከባልደረቦች ጋር ሆነ አላህን ትፈራለህ? ጓዳ ላይ ማነህ አንተ ለመሆኑ? ፈትሽ ነፍሰክ ወሐለክ። ሙስሊም ብሎ ማለት ለአላህ ስብሓነሁ ወተዓላ እጁን የሰጠ አይደለም ወይ? በመታዘዝ የሚፈልገውን የሚያተራምስ አይደለም እኮ። ወይ ደግሞ አላህ ስብሓነሁ ወተዓላን የማይፈራ ነገር ግን ሰዎችን የሚፈራው አይደለም። ይሄማ የኒፋቅ አይነት ነገር እኮ። ሰዎችን ትጠነቀቃለህ፣ ነገር ግን አላህ ስብሓነሁ ወተዓላ አትፈራም። ጓዳ ላይ ማለት ነው። ከኛ ውስጥ ስንቱ ለመሆኑ የትም ቦታ ቢሆን አላህ ስብሓነሁ ወተዓላ የሚፈራው? ቅድሚያ ለዚህ እንስጥ፣ ለልብ። ለምንድን ነው በርካቶቻችን የዒልም ፍለጋን ጣዕም የማናገኘው፣ የኪታብን ጣዕም የማናገኘው፣ የቲላዋን ጣዕም የማናገኘው፣ የሰላትን ጣዕም የማናገኘው? ጎንበስ ቀና እንላለን፣ ጣዕሙ የለም። ብዙዎቻችን የምንሰግደው ለመገላገል ነው። ቃሉ ራሱ እንዴት እንደሚያስጠላ! ለመገላገል። ይሄ እኮ ድንጋይ መሸከም አይደለም፣ ሸክም መሸከም አይደለም እኮ አላህ ስብሓነሁ ወተዓላ ፊት መቆም እንጂ። ሰላትን እንዴት በዚህ መልኩ እናስበዋለን? ሰላትን በዚህ መልኩ እንዴት እንሰግደዋለን? በጣም አሳፋሪ ነው። ሰላት ላይ ትልቁ ስራ ላይ እንደዚህ አይነት ስሜት ከተሰማችሁ ሌላው ዒባዳ ላይ እንዴት ይሆን? ከላ ኢላሃ ኢለላህ ሙሐመዱን ረሱሉላህ በኋላ ያለን ትልቅ ዒባዳ ሶላት ሆኖ እያለ ቆመህ መቼ ያልቃል ብለህ የምታስብ ከሆነ አሳሳቢ ነው። وإذا قاموا إلى الصلاة قاموا كسالى يراءون الناس ولا يذكرون الله إلا قليلا. ይሄ የሙናፊቆች ባህሪና መገለጫ። ሶላት ላይ የሚቆሙ ጊዜ ስልቹ ሆነው ይቆማሉ። መቼ ይሆን የሚያልቀው? 4 ረክዓ 40 ደቂቃ ከባልደረቦቹ ጋር ከጓደኞቹ ጋር ቻት ሲያደርግ ነበር፣ ሲያወራ ነበር። 10 ደቂቃ አላህ ሱብሓነሁ ወተዓላ ፊት መቆም ግን የተራራ ያህል ተራራን መውጣት ያልከብዶታል። በዚህ ጊዜ ራስን መፈተሽ ከተሳነ የቱ ነው ራስን መተሳሰብ የሚባለው? ታዲያ የቱ ላይ ነው ያለው? ወላሂ ነው የምላችሁ፣ ወቅቱን በጣም ከባድ አድርገን ልናየው ይገባል። ከባድ ነውና በል ከምንናገረው በላይ ከባድ ነው ወቅቱ። ወጣ ስትል የሚታየው ነገር፣ የሚሰማው ነገር፣ የሚነበበው ነገር ሁሉ በጣም አስደንጋጭ ነው፣ ፈታኝ ነው። በዚህ ጊዜ ታዲያ የተለየ ጥንካሬ ያስፈልጋል። ለዚህ አይደለም ነብዩ አለይሂ ሰላም በእንዲህ አይነት ወቅት የእሳቸውን ሱና በጨበጥ ፍምን የመጨበጥ ያህል እንደሚከብድ ግልጽ ያደረጉት አለይሂ ሰላም። ለዚህ አይደለም አንዳንድ ስራዎችን በስርዓት የባልደረቦቻቸውን 50 ያህል አጅር የሚያስገኝ መሆኑ የተገለጸው። መልሼ አሁን መጨረሻ ላይ አደራላለሁ የአላህ ስብሓነሁ ወተዓላ በመፍራት ላይ ማለት ነው። ቀልብን በማስተካከል ላይ ቀልብ ከተስተካከለ በኋላ ሁሉም ነገር ይስተካከላል بإذن رب العالمين። ምክንያቱም إن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله በተበላሸች ጊዜ አካል በአጠቃላይ ይበላሻል። አላህ ስብሓነሁ ወተዓላ መልካም የሆነ መመለስ ይመልሰን ወለዲኑ። አላህ ስብሓነሁ ወተዓላ መጨረሻችንን ያሳምረው። والله تعالى أعلم وصلى وسلم على نبينا محمد.